ግለት ነው በዚህ የተቀመጠ ይሄ እና ለማን ነው የትምህርቱ? ለማን ነው የትምህርት? ታቦት ቢወጣ ይቅራል ነው ለምንል ሰዎች ለካህኑ ይነገራቸው፣ ንስሐ አባቱ መጥተው እንትን ይበሉ፣ መስቀል ይዘው ቢቆሙ አልመለስም ለዚህ ጉዳይ ለምንል ሰዎች እኔ ደረሰብኝ በማንም አልደረሰም የምንል ሰዎች በእውኑ በክርስቶስ ላይ የደረሰው በእኛ ላይ ደርሷል? በእውኑ በደጋግ አባቶቻችን እናቶቻችን ላይ የደረሰው በእኛ ደርሷል? ለዛውም እኮ ሰዎች እኮ ቢበድሉን ቢያስቀይሙን እኮ ለ100% እኮ የ50-60% እኮ አስተዋጽኦ ያለበትም ሁኔታም እኮ አለ። ሙሉ ለሙሉ 100% በድለውናል እንኳን እንዳንል የሆነች እኮ አስተዋጽኦም ነገር እኮ አለች እኮ። እውነት ለመናገር አለች የምንሰጠው ሰዎች በስሜት እንዲናገሩን፣ እንዲያስቀይሙን፣ እንዲያኮርፉብን፣ የሆነ ነገር እንዲያደርጉ እየሰጠነው እኮ የሆነች የወረወርናት ነገር እኮ አለች። ስለዚህ ከየት ነው የመጣውን? አሁን ክርስቲያን ሆኖ አንድ ሰው እንደው ታቦት ቢወጣ ደግሞ ጭራሽ ለእናንተ ታቦት ይወጣ? የካህን መስቀል ረግጦ የሚሄድ ሰው ነው ያለው። ዛሬ ካህናት አይከበሩም። በጣም በፊት የሆነ ነገር ሲባል ካህን ከተጠራ በቃ ንቅንቅ የሚል ሰው የለም። እንኳን በግለሰቦች መካከል ይቅርና ጎሳና ጎሳ፣ ብሔርና ብሔር፣ አካባቢ ከአካባቢ፣ ሀገር ከሀገር እንኳን ሳይቀር ካህን መስቀል ይዞ ከተነሳ የሚከበርበት የሚሰማበት ዘመንና ጊዜ ነበረ። ዛሬ በግለሰቦች መካከል እንኳን አንድ መስቀል የያዘ ካህን የሚከበርበት ሁኔታ የለም። በሁለት ክርስቲያኖች መካከል ገብቶ ካህኑን ረግጦ የሚሄድ አለ። ልክ እዛ ሁልጊዜ የሚነገር ነገር አለ አይደለ? ስለ እንትን ሲነሳ ሁሌ የሚነገር ነገር አለ። ምንድን ነው የሚለው? አንድ ሰው ኃጢአት ንስሐ ትገባና ሁለት ወንድማዎች ይጣሉና ቤተክርስቲያን ቤተ መቅደስ ሄደው ሊያስታርቋቸው ይቀመጣሉ እና በፍጹም በቃ ብሎ ካህናቱን ረግጦ አንደኛ ወንድም ይወጣል። በዛን ቀን አንዲት ሴት ለእግዚአብሔር ተስላ በቃ ስለቷ አልደርስ ብሏት ለሰይጣን ትሳላለች። ሰይጣን እንዲህ ብታደርግልኝ ጋቢ እገዛልሃለሁ፣ ጋቢ ያመጣል ብላ ተሳለች ማለት ነው። አንዳንዴ ሰው ሲጨንቀው የሚናገረውን አያውቅም። እዳ ነገሩ ሆነላት የሚገርመው ነገር እና በቃ ሰይጣን አሰመረልኝ አለች እና ጋቢ